ሰላም ውድ ተመልካቾቼ እንደምን አላችሁ? ይህ ጤና ለእናቶች የተሰኘው ፕሮግራም ነው። እንኳን በሰላም መጣችሁ። ዶክተር ምህረቱ ነኝ። ዛሬ ይዤላችሁ የመጣሁት ፕሮግራም ቅድመ ወሊድ ጥንቃቄ የሚለውን ርዕስ ነው፣ ወይንም ደግሞ ፕሪኮንሰፕሽናል ኬር የሚለውን ርዕስ ነው። እንድትከታተሉኝ በአክብሮት ጠይቃለሁ። ከአሁን በፊት ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የቅድመ ወሊድ ጥንቃቄ ወይንም ደግሞ ፕሪኮንሰፕሽናል ኬር ማለት አንዲት እናት ከማርገዟ በፊት ስለ ጤና ሁኔታዋ ማወቅ፣ መድኃኒት የሚያስፈልጋት ከሆነ መድኃኒት መውሰድ እና እርግዝናው መዘግየት ካለበት እንዲዘገይ ማድረግ ፕሪኮንሰፕሽናል ኬር ወይንም ደግሞ የቅድመ ወሊድ ጥንቃቄ ይባላል። ውድ ተመልካቾቼ የፕሪኮንሰፕሽናል ኬር ወይንም ደግሞ ከቅድመ ወሊድ ጥንቃቄ አስፈላጊ ሆኖ የተገኘው ከእርግዝና በፊት የነበረ የጤና ሁኔታ በእርግዝና ጊዜ የመባባስ ችግር ስለሚያስከትል ነው። ከነዚህም ውስጥ የልብ ህመም ከነበረ፣ የኩላሊት ህመም፣ የስኳር ህመም፣ የደም ግፊት እንዲሁም የተለያዩ ህመሞች ከነበሩ እርግዝና በሚከሰትበት ጊዜ እነዚህ ህመሞች የመባባስ እድል ስላላቸው ይህን የመባባስ ሁኔታ ለመከላከል ሲባል ፕሪኮንሰፕሽናል ኬር በጣም አስፈላጊ ነው። ሁለተኛው ደግሞ ከእርግዝና በፊት የነበረ ህመም በጽንሱ ላይ የተለያዩ የጎንዮሽ ጉዳት ስለሚያስከትል ይህን የጎንዮሽ ጉዳት ለመቀነስ ሲባል ፕሪኮንሰፕሽናል ኬር አስፈላጊ ነው ማለት ነው። ከነዚህ የጎንዮሽ ጉዳትም ምጥ ቀድሞ መምጣት ካለበት ቀን ቀድሞ እንዲመጣ ሊያደርግ ይችላል። ሌላው ደግሞ የአፈጣጠር ችግር እንዲፈጠር ሊያደርግ ይችላል። ሌላው ደግሞ እናቲቱ ላይ የተለያዩ የጎንዮሽ ጉዳቶችን በማምጣት በጽንሱ ላይም የተለያዩ ተጽዕኖዎችን ስለሚያሳድር ይህን ለመከላከል ሲባል ፕሪኮንሰፕሽናል ኬር አስፈላጊ ነው ማለት ነው። ይህ ፕሪኮንሰፕሽናል ኬር ዋናው ዓላማው የእናቲቱን የጤና ሁኔታ ጥሩ ሁኔታ ላይ መሆኗን ማረጋገጥ እና የምትወልደው ልጅ ደግሞ አዝማች አስ ፖሲብል ጤነኛ ልጅ እንዲሆን ፕሪኮንሰፕሽናል ኬር አስፈላጊ ነው። በቅድመ ወሊድ ጥንቃቄ ጊዜ ከሚደረጉ ኢንተርቬንሽኖች ወይንም ደግሞ የምክረ ሀሳቦች መካከል የመጀመሪያው አመጋገብን ማስተካከል ነው። እንግዲህ አንዲት እናት ለእርግዝና ዝግጁ ከመሆኗ በፊት አመጋገቧን ማስተካከል መቻል አለባት። 10 የተለያዩ የምግብ አይነቶች ከሚባሉት ውስጥ ቢያንስ እንኳ 5 እና ከዛ በላይ የሆኑትን የምግብ አይነቶች ማግኘት አለባት። ከነዚህም ውስጥ አተር፣ ሽምብራ እና ባቄላ የምንላቸውን አትክልትና ፍራፍሬ፣ ሱፍ እና ኑግ፣ እንቁላል፣ ስጋ ቢያንስ ደግሞ በቀን ከ8 እስከ 10 በትልቁ የውሃ ብርጭቆ ውሃ መጠጣት መቻል አለባት። የጨው መጠን ደግሞ ከ5 ግራም እና ከዛ በታች ነው መጠቀም ያለባት። ሌላውና ደግሞ በጣም አስፈላጊው ነገር በቀን ቢያንስ እስከ 30 ደቂቃ ኤክሰርሳይዝ ማድረግ ያስፈልጋል ማለት ነው። ይህ ኢንተርቬንሽን እንግዲህ በእርግዝና ጊዜ አውትካሙ ጥሩ እንዲሆን ይረዳናል ማለት ነው። ሌላው ከእርግዝና በፊት መደረግ ካለባቸው ነገሮች የሚመደበው ደግሞ ከትላትል ህመም ነፃ ለመሆን ቢያንስ እንኳን ከዓመት አንድ ጊዜ ወይንም ደግሞ 2 ጊዜ ይሄ ትላትል የሚያጠፉ መድኃኒቶችን መውሰድ ነው። እነዚህም እንደ አልቤንዳዞል ወይንም ደግሞ ሜቤንዳዞል የሚባሉ መድኃኒቶችን መጠቀም ያስፈልጋል ማለት ነው። የትላትል ህመም በሚኖርበት ጊዜ ባለፈው ቪዲዮ እንደሰራሁላችሁ ለደም ማነስ ስለሚያጋልጥ የደም ማነስ ካለ ደግሞ የተለያዩ የጎንዮሽ ጉዳት በእናቲቱም ላይ በጽንሱም ላይ ስለሚያስከትል ከሱ ነፃ ለመሆን ከትላትል ነፃ ለመሆን መድኃኒቶችን መውሰድ ያስፈልጋል ማለት ነው። ሌላው በእርግዝና ጊዜ የደም ማነስ እንዳይከሰት ቢያንስ እንኳን ለ3 ወር ያክል እርግዝና ከመከሰቱ በፊት አይረን ዊዝ ፎሊክ አሲድ መውሰድ ያስፈልጋል። ከእርግዝና በፊት የሰውነትን ክብደት መቆጣጠር ያስፈልጋል። ኖርማሊ ቦዲ ማስ ኢንዴክስ የሚባለውን ካልኩሌት አድርገን መሆን ያለበት ከ18.5 እስከ 24.9 ነው። ከ18.5 በታች ከሆነም ከ25 በላይ ከሆነም የራሱ የጎንዮሽ ጉዳት አለው። ስለዚህ አንዲት እናት ከእርግዝና በፊት ቦዲ ማስ ኢንዴክስ ካልኩሌት ተደርጎላት በጤና ባለሙያ ከ25 እና ከዛ በላይ ከሆነ ኢንተርቬንሽን ያስፈልጋታል ማለት ነው። እነዚህ አስፈላጊ ኢንተርቬንሽኖችም የምትወስደውን የካሎሪክ ኢንቴክ መቀነስ አለባት እና አዲኩዌት የሆነ ፊዚካል አክቲቪቲ ማድረግ አለባት እና የሰውነቷን ክብደት በታርጌት ሬንጅ ላይ ማድረግ አለባት ማለት ነው። ይህ ሳይሆን ከቀረ ግን
በእርግዝና ጊዜ በእናቲቱም ላይ በጽንሱም ላይ እና በወሊድ ጊዜም የተለያዩ የጎንዮሽ ጉዳቶች ሊከሰቱ ይችላሉ። ሌላው ክሮኒክ ዲዚዝ የምንለው ነው። በእርግዝና ጊዜ እስከ 27% የሚደርሱ እናቶች በክሮኒክ ዲዚዝ ይጠቃሉ ተብሎ ይታሰባል። ከነዚህም ውስጥ ዋና ዋና የምንላቸው የስኳር ህመም፣ የደም ግፊትና የአስም ህመም የምንላቸው ናቸው። ከነዚህም ውስጥ የመጀመሪያውን ስናይ አንዲት እናት ከእርግዝና በፊት የስኳር ህመም ቢኖርባት ምን ማድረግ አለባት የሚለውን ለማህበረሰቡ በጣም አስፈላጊ መረጃ ነው። የስኳር ህመም ምርመራ ያስፈልጋል ከእርግዝና በፊት። በምርመራው መሰረት የስኳር ህመም ካለ ኢንተርቬንሽኖች አሉ። ከነዚህም ውስጥ የመጀመሪያው በህክምና የሚሰጣትን መድኃኒት በአግባቡ መውሰድ መቻል አለባት። ካልሆነ ግን ያው የጎንዮሽ ጉዳት ስላለው ማለት ነው። በአንዲት እናት የስኳር ህመም ካለባት በእናቲቱ ላይ የተለያዩ ችግሮችን ያስከትላል። ከነዚህም ውስጥ የልብ ህመም ያመጣል። በተለይ ደግሞ አይን ጋር ተያይዞ ችግር ያስከትላል እና ደግሞ የስኳር መጠኑ በእርግዝና ጊዜ ኮንትሮል ለማድረግ ትንሽ ያስቸግራል ማለት ነው። በልጅ ላይ ደግሞ አቦርሽን ሊያስከትል ይችላል። የአፈጣጠር ችግር ያመጣል። የደም ግፊት እንዲፈጠር ያደርግና ከዚህ ጋር ተያይዞ የሚመጡ የጎንዮሽ ጉዳቶች ሊከሰቱ ይችላሉ። ስለዚህ ይህ እንዳይሆን ከእርግዝና በፊት ጥንቃቄዎች ያስፈልጋሉ ማለት ነው። ከነዚህም ጥንቃቄዎች የመጀመሪያው እንደነገርኳችሁ መድኃኒቱን በአግባቡ መውሰድ እና የስኳር መጠኑን ወደ ታርጌት ሬንጅ ማምጣት። ይህ ታርጌት ሬንጅም ምግብ ለ8 ሰዓት ሳይበላ የስኳር መጠን ከ80 እስከ 110 ነው መሆን ያለበት። ምግብ ከተበላ በኋላ ደግሞ የስኳር መጠን ከ150 እና ከዛ በታች ነው መሆን ያለበት። ሌላው ደግሞ ሄሞግሎቢን ኤ1ሲ የሚባለው ምርመራ ተደርጎ ቢያንስ እንኳን ከ5 እስከ 7% ነው መሆን ያለበት። ሌላው እና በጣም አስፈላጊው ነገር ደግሞ የስኳር ህመም ካለ ልጁ ላይ የአፈጣጠር ችግር የማስከተል እድል ስላለው ስለዚህ ይህ እንዳይሆን ፎሊክ አሲድ ለ3 ወር 5 ሚሊግራሟን በየቀኑ ቢያንስ ለ3 ወር ከእርግዝና በፊትና ለ3 ወር ጽንስ ከተፈጠረ በኋላ መውሰድ መቻል አለባቸው ማለት ነው። ሌላውና በጣም አስፈላጊው ነገር ደግሞ ፊዚካል አክቲቪቲ እንግዲህ የሰውነት ክብደትን ስለሚቀንስ ከዚህ ጋር ተያይዞ የሚመጡ የጎንዮሽ ጉዳቶችን ለመቀነስ ቢያንስ እንኳን 30 ደቂቃ በቀን እንቅስቃሴ ማድረግ ያስፈልጋል ማለት ነው እና ይሄ ስኳር የሚበዛባቸውን ምግቦችን መቀነስ ወይንም ደግሞ ማስወገድ እና እነዚህ ታርጌት ሬንጅ ላይ እስከሚደርሱ ድረስ የወሊድ መቆጣጠሪያን በአግባቡ መጠቀም ያስፈልጋል ማለት ነው። ይህም ሆኖ በስኳር ያለባት እናት ምንም እርግዝና ማርገዝ ላትችል ትችላለች። እነዚህም ለምሳሌ አይን ላይ ችግር ካመጣ፣ ልብ ላይ ችግር ካመጣ፣ ኩላሊት ላይ ችግር ካመጣ እና ሄሞግሎቢን ኤ1ሲ የምንለው 10% እና ከዛ በላይ ከሆነ አንዲት እናት ማርገዝ አይፈቀድላትም ማለት ነው። ከእርግዝና በፊት የደም ግፊት ያለባት እናት ለማርገዝ ዝግጁ ለመሆን ምን ያስፈልጋታል? ከነዚህም ውስጥ አንደኛው የደም ግፊቱ ኮንትሮል መሆን መቻል አለበት እና የምትወስደው መድኃኒት ደግሞ መመረጥ መቻል አለባቸው። ምክንያቱም በእርግዝና ጊዜ የማይወሰዱ መድኃኒቶች በጽንሱ ላይ የጎንዮሽ ጉዳት የሚያመጡ የደም ግፊት መድኃኒቶች ስላሉ እነሱን የደም ግፊቱ መድኃኒቶች ማቋረጥና በሌላ ሴፍ በሆኑ ሜዲኬሽኖች መቀየር ያስፈልጋል ማለት ነው። ሌላውና በጣም አስፈላጊው ነገር ደግሞ የደም ግፊት ካለባት አንዲት እናት በጽንሱ ላይ በእርግዝና ጊዜ የተለያዩ የጎንዮሽ ጉዳቶችን ያስከትላል። ከነዚህም ውስጥ በእናቲቱ ላይ የደም ግፊቱ ሊባባስ ይችላል። ስትሮክ ሊያጋጥማት ይችላል። የተለያዩ ሰውነቷን ለምሳሌ እንደ ኩላሊት፣ ልብ፣ አይን ላይ ችግር ሊያስከትል ይችላል። ደም እንዲፈሳት ሊያደርግ ይችላል። በጽንሱ ላይ ደግሞ ቀኑ ከመድረሱ በፊት ሊወለድ ይችላል። ማደግ ያለበትን ደረጃ ያክል ላያድግ ይችላል። የመቀጨጭ ሁኔታ ሊያጋጥም ይችላል ማለት ነው። ስለዚህ ይህ እንዳይሆን በጣም አስፈላጊው ነገር ምንድነው? የደም ግፊቱ ኮንትሮል መሆን አለበት። እንደው አብዛኛውን ነገር ኮንትሮል ማድረግ ባይቻል እንኳን እናቲቱ ስትሮክ የምንለው ወይንም ደግሞ አንጎል ላይ ደም እንዳይፈስ ማድረግ ይቻላል ማለት ነው። ፕላስ ደግሞ እርግዝና ከተፈጠረ በኋላ ከ3 ወር ጀምሮ
አስፕሪን የሚባለው መድኃኒት መውሰድ ያለባት። በተመሳሳይ የስኳር ህመም ያለባት እናትም ከ3ኛው ወር ጽንስ ከተፈጠረ ከ3ኛው ወር ጀምሮ አስፕሪን የሚባለው መድኃኒት መውሰድ ያለባት። ይህ መድኃኒት ጥቅሙ ምንድነው? የደም ግፊት እንዳይባባስና ይሄ ፕሪክላምሺያ የሚባለው የደም ግፊት እንዳይከሰት ለማድረግ ነው። የሚጥል ህመም ያለባት እናትስ ምን ጥንቃቄዎች ያስፈልጓታል? ከእርግዝና በፊት የሚጥል ህመም ካለ እንግዲህ በእርግዝናው ላይ የተለያዩ የጎንዮሽ ጉዳቶችን ያስከትላል። በእናቲቱ ላይ ይሄ የሚጥል ህመም ሊባባስባት ይችላል። ሌላው ደግሞ የተለያዩ ችግሮችን በማስከተል እስከ ሞት ድረስ ሊያደርሳት ይችላል። በእርግዝናው ላይ ደግሞ ቀኑ ከመድረሱ በፊት ሊወለድ ይችላል እና በምትወስደው መድኃኒት አማካኝነት ደግሞ የተለያዩ የአፈጣጠር ችግሮች ሊፈጠሩ ይችላሉ። ሌላው ደግሞ ቀኑ ከመድረሱ በፊት እንዲወለድ ምክንያት ሊሆን ይችላል ማለት ነው። ስለዚህ የተለያዩ መፍትሄዎች አሉ። እነዚህን ተግባራዊ ማድረግ አለብን። የመጀመሪያው በሚወሰዱት የመድኃኒቶች አማካኝነት የአፈጣጠር ችግር እንዳይፈጠር የአፈጣጠር ችግር እንዳይኖር ፎሊክ አሲድ ቢያንስ ለ3 ወር ከእርግዝና በፊት መውሰድ ያለባት አንዲት እናት ማለት ነው። እርግዝና ከተፈጠረ በኋላ ደግሞ ቢያንስ ለ3 ወር መውሰድ ያለባት ማለት ነው። ሁለተኛው በተቻለ መጠን የምትወስደው መድኃኒት እንደው አንድ ቢሆን የተሻለ ነው ማለት ነው። ምክንያቱም የመድኃኒቱ ቁጥር በጨመረ ቁጥር ልጁ ላይ የሚያደርሰው የጎንዮሽ ጉዳት ስለሚጨምር ማለት ነው። እና ሌላው ደግሞ በጣም አስፈላጊው ነገር ቢያንስ እንኳን ለ6 ወር መድኃኒቷን መውሰድ ያለባት፣ ከዛም ደግሞ ለ6 ወር ከሚጥለው በሽታ ነፃ ሆና ያላት ሁኔታ በጥሩ ሁኔታ ላይ መሆን አለበት እርግዝና ከመፈጠሩ በፊት። ስለዚህ እነዚህን ነገሮች ተግባራዊ አድርጋ ወደ እርግዝና የምታመራ ከሆነ ያለውን ኮምፕሊኬሽን መቀነስ እንችላለን ማለት ነው። በቅድመ ወሊድ ክትትል ጊዜ ከሚደረጉ ምርመራዎች አንደኛው የኤችአይቪ ምርመራ ነው። የኤችአይቪ ምርመራ ይደረግላትና እናት ከኤችአይቪ ነፃ ከሆነች በጣም አሪፍ፣ ከኤችአይቪ ካለባት ደግሞ መደረግ ያለባቸው ነገሮች አሉ። የመጀመሪያው የኤችአይቪ መድኃኒትን መጀመር መቻል አለባት። ይህን በምትጀምርበት ጊዜ በደሟ ውስጥ ያለውን የቫይረስ መጠን ስለሚቀንሰው ወደ ልጅ የመተላለፍ እድሉን ለመቀነስ ነው ዋናው ዓላማ። ሌላው በጣም አስፈላጊው ነገር ደግሞ የባሏ ቼክ መደረግ አለበት። ስለዚህ ባሏም ቼክ ተደርጎ ሕክምናውን እሱም መጀመር አለበት ማለት ነው። ሌላው ይህ ሕክምና መቋረጥ የለበትም እና ቫይራል ሎድ የሚባለውን ደግሞ በእርግዝና ጊዜ አዲስ በቅርብ የተገኘ ከሆነ ቢያንስ በየወሩ የቫይረስ መጠኑ ቼክ መደረግ አለበት። አንዲቴክቴብል ወይንም ደግሞ የቫይረስን መጠኑ በደንብ ሰፕረስድ ከሆነ ደግሞ በየትራይሚስተሩ መሰራት ይችላል። የመጨረሻው ደግሞ 36 ሳምንት ላይ አሰርተን ሞድ ኦፍ ዴሊቨሪውን ማወቅ እንችላለን ማለት ነው። የቫይረስ መጠኑ ከ1000 እና ከዛ በላይ ከሆነ ወደ ልጅ የመተላለፍ እድሉ ከፍ ስለሚል እናቶች መውለድ ያለባቸው በኦፕሬሽን ነው። ከ1000 በታች ከሆነ የቫይረስ መጠኑ ግን የሚወልዱት አመጣው ነው ማለት ነው። ቢኮዝ የቫይረስ መጠኑ ዝቅ ያለ ከሆነ አመጣው ቢወልዱም የመተላለፍ እድሉ ዝቅተኛ ስለሆነ፣ ከወሊድ በኋላ ደግሞ ለህፃኑ የመተላለፍ እድሉን ለመቀነስ የሚሰጡ መድኃኒቶች ስላሉ እነሱን ክትትል ማድረግ ያስፈልጋል ማለት ነው። ሌላው በቅድመ ወሊድ ሰዓት ምርመራ ከሚደረጉ ነገሮች ውስጥ የሄፓታይተስ ቢ ቫይረስ የምንለው ነው። ይህም በአካባቢያችን የወፍ በሽታ የምንለው ነው ወይንም ደግሞ የጉበት ቫይረስ የሚባለው። በሀገራችን ኢትዮጵያ 6.4% የሚደርሱት እናቶች በእርግዝና ጊዜ በዚህ ቫይረስ ተጠቂ ሆነው ይገኛሉ። ይህ ቫይረስ ከእርግዝና በፊት ቼክ ይደረግና ነፃ ከሆነች ቫክሲን የሚባለውን ወይንም ደግሞ ቀጣይ ኤክስፖዠር በሚኖርባት ጊዜ እንዳይይዛት የሚያደርግ ቫክሲን አለ። እሱን መውሰድ ያለባት ማለት ነው። ይህ ቫይረስ በደሟ ውስጥ ካለ ግን ቀጥታ ምንድነው ኢቫሉዌሽን ያስፈልጋታል ማለት ነው። ከነዚህም ውስጥ የቫይረስ መጠኑ መታወቅ አለበት እና ጉበቷ ላይ ችግር አምጥቷን አላመጣም የሚለው ይታወቃል ማለት ነው። በዚህ መሰረት ሕክምና ያስፈልጋታል ወይስ አያስፈልጋትም የሚለው ቼክ ይደረጋል። የቫይረስ መጠኑ ከፍ ያለ ከሆነ ከ28ኛው ሳምንት ጀምሮ የሚሰጥ መድኃኒት አለ። እሱን መውሰድ ያስፈልጋል። ይህ መድኃኒት ጥቅሙ ከእናት ወደ ልጅ የመተላለፍ ሪስኩን ለመቀነስ ነው እና
ልጅ ከተወለደ በኋላ በ12 ሰዓት ውስጥ የሚሰጥ መድኃኒት ስላለ ቫክሲን እና ኢሚኖግሎቢሊን እሱን መውሰድ ያስፈልጋል ማለት ነው። ሌላውና በጣም አስፈላጊው ነገር አንዲት እናት በሄፓታይተስ ቢ ሰርፌስ አንቲጂን ፖዚቲቭ ከሆነች ቤተሰቦቿ ቼክ መደረግ አለባቸው። ምክንያቱም የሚተላለፈው በላብ ሊተላለፍ ይችላል እና በደም ንክኪ እና በተለያዩ የሰውነት ፈሳሾች የመተላለፍ እድል ስላለው ቤተሰብ ሁሉም ቼክ መደረግ አለባቸው ማለት ነው። ቼክ ተደርገው ኔጌቲቭ ከሆኑ ቫክሲኑን ይወስዳሉ። ኔጌቲቭ ፖዚቲቭ ከሆኑ ደግሞ ሕክምናቸውን ፕሮፐር ኢቫሉዌሽን ስለሚያስፈልጋቸው ማለት ነው። ሌላው ደግሞ እንደ አልኮል፣ ጫት እና ሲጋራ የመሳሰሉት ሰብስታንሶች በእርግዝና ጊዜ የተለያዩ የጎንዮሽ ጉዳት ስለሚያስከትሉ በተአምር መወሰድ የለባቸውም። አንዲት ለማርገዝ የምታስብ እናት እነዚህን ነገሮች ማስወገድ ያለባት። ሌላው ደግሞ ለኛ ማህበረሰብ ጠቃሚ የሆነው ነገር የቡና ጉዳይ ነው። ቡና እንግዲህ ሪከመንድ የሚደረገው ከ3 ስኒ በላይ አንዲት እናት ቡና የምትወስድ ከሆነ የአቦርሽን ሪስክን ይጨምራል ተብሎ ስለሚታሰብ፣ ስለዚህ ለማርገዝ የምታስቡ እናቶች የቡና መጠናችሁን ከ3 ስኒ ከዛ በታች ነው የሚፈቀደው። ስላዳመጣችሁኝ አመሰግናለሁ ውድ ተመልካቾቼ። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ጻፉልኝ፣ እኔ ለመስራት ዝግጁ ነኝ። ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። መልካም ጊዜ ባላችሁበት።